ዛሬ የ2.5 ቢሊዮን ዶላር የመዳበሪያ ዝርፊያ በሚል ርዕስ አጭር መልእክት ለማስተላለፍ ቀርብ ያለው እኔ ምልኬሳ ሚደጋ ነኝ። እስከ መጨረሻ ተከታተሉኝ ግብዣዬ ነው። እንግዲህ ሰሞኑን ምንሰማው በጣም አስደንጋጭ የሆኑ ዜናዎች አሉ። በተለይ የመዳበሪያ ኢትዮጵያ እንግዲህ በግብርና የምትተዳደር ሀገር ነች። የመዳበሪያ ተጠቃሚ ነች። ነገር ግን በጅቡቲ ወደብ ላይ ድንጋይ ሆኖ የቀረው በጣም የሚያሳዝን የመዳበሪያ ክምችት ምንድነው እየገዛ ያለው? ይሄ መንግስት ለአርሶ አደሩ ምን እየሸጠ ነው ምለውን ነገር በደንብ ማውራት ያስፈልጋል። አሁን ሰሞኑን እንግዲህ ተጠያቂነት ይመጣል ምናምን ምል የሆነ ወሬ አብይ የሚያሰራጨው ወሬ አለ። ተወሰኑ 6 ሰው 8 ሰው ታስረዋል ምናምን ይባላል። ማን ነው የታሰረው? አዎ ታስረዋል። ግን የታሰረው ግን ምንድነው ታችኛው እርከን ላይ ያለው አብዛኛው ደግሞ ምንም የማያውቅ ሰው። ዘራፊዎቹ አይነኩም። ለምን? ዘራፊዎቹ በአብይ የተሾሙ ስለሆኑ እነሱ አይነኩም። ተጠያቂነት ይመጣል ወይ ብዬ የጠየቅኩት እኔ ተጠያቂነት በአብይ ዘመን ይመጣል የምለው ህልም ነው። ምንድነው? ዘራፊዎቹ ከአንድ መስሪያ ቤት ወደ ሌላ መስሪያ ቤት ሊሸጋገሩ ሊለወጡ ይችላሉ፣ ሊሄዱ ይችላሉ። ነገር ግን ዋናው ሌባ ሆኖ የዘረፈው በቢሊየን ያዘረፈው ለፍርድ አይቀርብም። ይሄ ማለት አብይ ለፍርድ ቀርባል ወይ ብለህ ጥያቄ መጠየቅ ነው። አብይ ለፍርድ አይቀርብም። ከስልጣን ይባረራል፣ ከሀገር ይሸሻል እንጂ ልክ እንደ አሁኑ ማዳጋስካር ላይ የተከሰተው በህዝብ አመፅ ከስልጣኑ ይባረራል እንጂ የራሱን አመራር ለፍርድ ማቅረብ እሱ ዘበት ነው፣ አይሆንም። ለምን? ሲጀመርም አብይ የሚሰበስበው ሌባና በጣም ግራንድ ኮራፕሽን ውስጥ የነበሩና ይህንን ኮራፕሽን ያልሰረቀ ይባረራል። በአብይ ዘመን ያልሰረቀ ይከሰሳል፣ ይባረራል፣ ይታሰራል። የሰረቀ እንዳውም በቢሊየን የሰረቀ አይነካም። ለምን? ከአብይ ጋር ትስስር ያለው ቡድን ስለሚሆን። ከአብይ ጋር ትስስር ከሌለማ ምንም አትነካም። እና ይሄ ከባድ ወንጀል እንግዲህ በቢሊየን ይሄ ገንዘብ ይሄ አርሶ አደር የአንድ ጊዜ ብቻ አይደለም። ይሄ እንግዲህ አሁን በአደባባይ የወጣው አሁን ስለሆነ ነው አሁን የምናወራው። ስለዚህ ባለፉት 7 ዓመታት ምንድነው ሲካሄድ የነበረው? አንዳንድ ጊዜ አሁን አርሶ አደሩ መዳበሪያውንም ተጠቅሜ ምንም ነገር አይበቅልም ይላል አርሶ አደሩ። ጠይቁት አርሶ አደሩ ምንድነው ሲባል አንዳንዴ ይሄ መዳበሪያው እኮ ምንም አይደለም፣ ምንም አይጠቅምም እኮ ዝም ብሎ ነው። አርሶ አደሩ ቆይቷል ይሄንን ማውራት ከጀመረ፣ አቤቱታ ማቅረብ ከጀመረ። በተለይ ምን አይነት መዳበሪያ ነው? መዳበሪያው እኮ ምንም አይጠቅምም፣ ስለዚህ ለምንድን ነው የምገዛው? አልገዛም ያለው አርሶ አደር፣ የታሰረ አርሶ አደር እኔ ምዕራብ ሸዋ ላይ ያውቀዋል። በነዳባ ደበሌ በግብርና ሚኒስቴር ኦሮሚያ ግብርና ቢሮ ኃላፊ በነበረበት ጊዜ መዳበሪያን እንቀበልም ያሉ አርሶ አደሮች ታስሯል። ለምንድን ነው የማትቀበሉት? ምንም ጥቅም የለም፣ መዳበሪያው ምንም አይፈይድም ብሎ አቤቱታ ያቀረቡ አርሶ አደሮች ታስሯል። ስለዚህ አሁን በአደባባይ የወጣ አሁን ምን አይነት መዳበሪያ ነው ለምለው ጥያቄ አርሶ አደሩ ምላሽ ያገኘ። ምንድነው? በአብይ ዘመን ምን አይነት መዳበሪያ ነው የሚገዛው? ድንጋይ ሆኖ ተገኘ። ይሄ እንግዲህ አሁን አብይ ራሱ ድንጋይ ሆኖ የሆነ መዳበሪያ ምናምን ብሎ አምነው፣ ነገር ግን ተጠያቂነቱን ለተወሰኑ ሰራተኞች ብቻ
6 ምናምን 8 የሚሆኑ ሰራተኞች ብሎ አውቆ ለመሸወድ እሱ ብቻም አይደለም። ይሄ ማዳበሪያ በቀጥታ ገበሬው እንዲገዛ ታዟል። አሁን ደግሞ ይሄ ማዳበሪያ 153,000 ሜትሪክ ቶን ማዳበሪያ በጣም ብዙ ኮንቴነሮች ናቸው እንግዲህ ወደብ ላይ ያሉ። ይሄ ወደ ሀገር ውስጥ ገብቶ በየሆነ አዳዲስ ማዳበሪያዎች ተገዝቶ ድብልቅ እንትን አድርጎ አደባልቆ እንዲሰራጭ ሊደረግ ነው። አሁን የማዳበሪያ ቡድን ተብሎ የተቋቋመው ጅቡቲ ላይ ሄዶ ያጠና ከዛ በኋላ ደግሞ ሬኮሜንዴሽን ያቀረበው በጣም ከባድ ነው። ይህን ማዳበሪያ መጣል ማለት ይሄ ዶላር ከአንድ 2.5 ቢሊዮን ዶላር በላይ የሚሆን የኢትዮጵያ ገንዘብ መጣል ስለሆነ ይህንን አንችልም። ስለዚህ ገበሬው ይግዛና እንደው እንትኑ ክሳራውን ገበሬው ይክፈል የሚል ገበሬው ምንድነው? ለምንድነው ገበሬው የሚቀጣ? ለምንድነው ገበሬው ድንጋይን የሚገዛ? ይሄ ነው እንግዲህ እንዲህ አይነት ነገር እየፈጸሙ ነው ያለው እና ይሄ ማዳበሪያ የገበሬውን ህይወት ለውጧል። በጣም በአስከፊ ሁኔታ ነው የለወጠው። አስከፊ በጣም አደገኛ የሆነ ውሳኔ ነው። ገበሬው አርሶ አደሩ ድንጋይ ገዝቶ ለድንጋይ ከፍሎ ምርት ሳያገኝ እየተበዘበዘ ነው። ይሄ ነው በአደባባይ የወጣ። ስለዚህ ምንድነው አሁን እና አብይ ያደረጉት? ከዚህ ለመሸሽ ይሄንን ለመደበቅ ምንድነው ያደረጉ ያሉት የሚለውን አንደኛ ምንድነው ያደረጉት? የአብይ እርምጃ አሁን ምንድነው የሆነው? ወደሱ ሳልመጣ በፊት ይሄ የኢትዮጵያ የግብርና ስራዎች ኮርፖሬሽን ተጠሪነቱ ለማን ነው? ማን ነው የሚያስተዳድረው የሚለውን ትንሽ ማውራት ያስፈልጋል። አንደኛ ይሄ እንግዲህ የኢትዮጵያ የግብርና ስራዎች ኮርፖሬሽን የመንግስት የንግድ እንትን ነው። የመንግስት የኢንቨስትመንት ቅርንጫፍ ነው። አንዱ ቅርንጫፍ ነው። መንግስት ገንዘብን የሚሰበስብ ንግድ የሚያካሂድበት መስሪያ ቤት ነው። አንዱ ብዙ መስሪያ ቤቶች አሉ የመንግስት ንግድ የሚሰሩ ማአት ናቸው። እነኚህ የመንግስት ኢንቨስትመንት ስራዎች አንድ ላይ ተሰብስበው የኢትዮጵያ ኢንቨስትመንት ሆልዲንግ የሚባል ተቋም አለ። የኢትዮጵያ ኢንቨስትመንት ሆልዲንግ ወደ ከ40 በላይ የሚሆኑ የልማት ድርጅቶችን ያቀፈ የመንግስት የኢንቨስትመንት ጡንቻ ሆኖ እያገለገለ ነው። የገቢ ጡንቻ ሆኖ እያገለገለ ግልጽ አይደለም አሰራሩ። ለኢትዮጵያ ሕዝብ ግልጽ በሆነ መንገድ አይነገርም። በጣም ከ40 በላይ የሚሆኑ ንግድ ስራ ላይ ኢንቨስትመንት ስራ ላይ የሚሳተፉ የልማት ድርጅቶች ተብሎ የሚታወቁ የመንግስት የልማት ድርጅቶች ተብሎ የሚታወቁ አንድ ላይ ሆኖ ኢትዮጵያን ኢንቨስትመንት ሆልዲንግስ ተብሎ የሚጠራ መስሪያ ቤት ስር ነው የሚተዳደሩት። አንዱ ከ40ዎቹ ውስጥ አንዱ የኢትዮጵያ የንግድ ስራዎች ኮርፖሬሽን ነው። የኢትዮጵያ የንግድ ስራ የኢትዮጵያ የግብርና ስራ ኮርፖሬሽን ማለት ነው። ይቅርታ፣ የኢትዮጵያ የግብርና ስራ ኮርፖሬሽን አጠቃላይ የግብርና ስራዎች በተለይ የማዳበሪያ ዙሪያ ሌሎችም ግብአቶችን ይገዛል፣ ይሸጣል። ምርጥ ዘሮችን፣ የተለያዩ ቁሳቁሶችን ገዝቶ ለአርሶ አደሮቹ ይሸጣል። ተጠሪነቱ
ለኢትዮጵያን ኢንቨስትመንት ሆልዲንግስ ነው ተጠሪነቱ። ማን ነው ይሄ የኢትዮጵያ ኢንቨስትመንት ሆልዲንግስ አመራሮቹ እነማን ናቸው? ኢትዮጵያን ኢንቨስትመንት ሆልዲንግስ አመራሮቹ ከስክሪኑ እንደምታዩት ዋናው ሰብሳቢው ዶክተር ተገነ ወርቅ ጌቱ ይባላሉ። ሌላው ፍጹም አሰፋ ነች፣ ያው ከአብይ ጋር ስትሰራ የነበረው። ሌላው ደግሞ ዶክተር ብርሃኑ ነጋ ነው። ሌላ ዘለቀ ነው። ሀና አርያ ስላሴም አለችበት። ኢዮብ ተካልኝም በፋይናንስ ሚኒስቴር በነበረበት አለበት። አሁን እንግዲህ ሌላ ሰው ተተክቷል መሰለኝ። ሌላው የብሩክታዬ እንግዲህ ሲኢኦ ነው፣ የዋናው ስራ አስፈጻሚ ነው። ብሩክታዬ አብይ ስር ሆኖ ብዙ ዓመት ያገለገለ ሰው ነው። በጣም ታማኝ የአብይ ተላላኪ ነው እና ብሩክታዬ ነው ዋናው ስራ አስፈጻሚው። ዋናው ይሄ የኢትዮጵያ ኢንቨስትመንት ሆልዲንግ ነው አመራሩ። የኢትዮጵያ የግብርና ስራዎች ኮርፖሬሽን የሚመራው እነኚህ በበላይነት ተጠሪነቱ ለኢትዮጵያ ኢንቨስትመንት ሆልዲንግስ ነው። እሱ ስር ደግሞ በቦርድ ይመራል። የኢትዮጵያ የግብርና ስራዎች ኮርፖሬሽን የሚመራው በቦርድ ነው። አጠቃላይ ቦርዱ ደግሞ ለኢትዮጵያ ኢንቨስትመንት ሆልዲንግስ ነው። በጣም የተወሳሰበ አመራር ደረጃ ነው ያለ እና አሁን ይሄ ከዚህም በፊት የነበረ የኢትዮጵያ የንግድ ስራዎች ኮርፖሬሽን የቦርድ አባላት እና ሰብሳቢዎቹ አሁን ተቀይሯል። ሰሞኑ ነው የቀየረው አብይ። ለምን ዝርፊያው ተካሄደ ብሎ ከዛ አዳዲስ አመራሮችን መድቧል። ከመዳበሪያው ዝርፊያ በኋላ አብይ በቀጥታ የኢትዮጵያ የግብርና ስራዎች ኮርፖሬሽን የቦርድ አባላትና ሰብሳቢዎችን ለውጧል። ከዚህም በፊት የነበሩ የቦርድ ሰብሳቢና አባላት የነበሩት ግርማ መንቴ የግብርና ሚኒስቴር የነበረው የቦርዱ ሰብሳቢ ነበር። ከዛ ቀጥሎ ደግሞ ዓለምፀሐይ ጳውሎስ የጠቅላይ ሚኒስቴር ጽህፈት ቤት ኃላፊ እና የካቢኔ ጉዳዮች ሚኒስቴር የቦርድ አባል ነበረች። ማሞ ምህረቱ የኢትዮጵያ ብሔራዊ ባንክ ገዢ የነበረው ቦርድ አባል ነበር። አቶ አቤሳ ነው የኢትዮጵያ ንግድ ባንክ ፕሬዚዳንት አባል ነበር። ሁለት ሰዎች ደግሞ ከፋይናንስ ሚኒስቴር አባል ነበሩ። ሌሎች ደግሞ ሁለት ሰዎች ከኢትዮጵያ የግብርና ስራዎች ኮርፖሬሽን ሁለት ሰዎች ደግሞ የቦርድ አባል ነበሩ እና አጠቃላይ እነኛውን ሰሞኑን ተነስቷል። አብይ እነኚህ ሰዎችን አንስቶ ሌሎችን መድቧል። አሁን በአሁኑ ሰዓት የኢትዮጵያ የግብርና ስራዎች ኮርፖሬሽን የቦርድ ሰብሳቢ ዓለምፀሐይ ጳውሎስ ነች። ዓለምፀሐይ ጳውሎስ የጠቅላይ ሚኒስቴር ጽህፈት ቤት ኃላፊ እና የካቢኔ ጉዳዮች ሚኒስቴር ነች። አሁን ሰብሳቢ ሆነች። ከዚህም በፊት የቦርድ አባል ነበረች። እንግዲህ ቦርዱ ተጠያቂ የሚሆን ከሆነ ለዚህ ሁሉ ክሳራ የኢትዮጵያ የግብርና ስራዎች ኮርፖሬሽን ቦርድ ተጠያቂ ነው ከተባለ ዓለምፀሐይ ጳውሎስም ተጠያቂ ነች። በምንም ተአምር ከአባልነት በቀጥታ ቦርድ ሰብሳቢ ሆና አትመደብም። ነገር ግን አብይ የራሱን ሰው
ከጠቅላይ ሚኒስቴር ጽህፈት ቤት ቦርድ ሰብሳቢ አድርጎ መድቧል። ይሄ ነው እንግዲህ ተጠያቂነት ማለት። አዲሱ አረጋ ደግሞ የቦርድ ምክትል ሰብሳቢ ሆኖ ብቅ ብሏል። እንግዲህ አዲሱ አረጋ የግብርና ሚኒስቴር ሆኖ ቅርብ ጊዜ ነው የተሾመው። ከሌቦች ውስጥ በጣም ታዋቂ ዘራፊ ነው። የእሱ ጉዳይ ዛሬ ብዙም አላወራም። እንግዲህ እሱም ቦርድ ሰብሳቢ ተደርጎ ቦርድ ምክትል ሰብሳቢ ተደርጎ ተመድቧል። ሌሎቹ እንግዲህ የብሔራዊ ባንክ አሁን ኢዮብ ተካልኝ ነው። ቀድሞ ማሞ ምረቱ ነበር የቦርድ አባል የነበረው። አሁን ኢዮብ ተካልኝ ሆኗል። ሌላው ከፋይናንስ ሚኒስቴርም ተመሳሳይ ሰዎች ምንም ሳይቀየሩ መጥተዋል። አቤሳኖም የኢትዮጵያ ንግድ ባንክ ፕሬዚዳንት የቦርድ አባል ነው፣ ምንም አልተቀየረም። ከግብርና ስራዎች ኮርፖሬሽንም 2 ሰዎች ተመድቧል። አዲስ የተመደበው ታከለ ኡማ አሁን ቦርድ ውስጥ ገብቷል። ከዚህም በፊት የኢትዮ ጅቡቲ የምድር ባቡር ትራንስፖርት የቦርድ አባል አልነበረም። አሁን አዲሱ የቦርድ አባል ሆኗል። አሁን ሌላው ደግሞ የኢትዮጵያ ኢንቨስትመንት ሆልዲንግ ቅድም ያወራሁት ዋና በአብይ ዘመን ሁሉንም የልማት ድርጅቶችን ሰብሰብ አድርጎ የሚይዝ ድርጅት አሁን ቦርድ አባል ሆኖ ብቅ ብሏል። ስለዚህ ተጠያቂነት ምኑ ጋ ነው የመጣ? በተለይ ደግሞ ለምሳሌ እነ ዓለም ፀሐይ ጳውሎስ ከዚህም በፊትም የቦርድ አባል የነበረችው አሁን ደግሞ የቦርድ ሰብሳቢ የሆነችው ከጠቅላይ ሚኒስቴር ጽህፈት ቤት ነው እንግዲህ። እና ማን ነው ተጠያቂ የሆነው? ከዚህም በፊት የቦርድ ሰብሳቢ የሆነው ግርማ አመንቴ እንግዲህ ከስልጣን ከግብርና ሚኒስቴር ስለተነሳ ከቦርድም መነሳቱ አይቀርም። እሱ የታወቀ ጉዳይ ነው። ስለዚህ አሁን ተጠያቂ የሆነ ማን ነው? ማንም ተጠያቂነት አይመጣም። እንግዲህ ተጠያቂነት አይመጣም። አሁን የኢትዮጵያ የግብርና ስራዎች ኮርፖሬሽን የቦርድ አመራሩ ከዚህ ውስጥ እኔ ማን ነው አዲስ? ምንም አዲስ ነገር የለም። ምናልባት አዲሱ አረጋ ነው አዲስ ማለት እንደ አዲስ የመጣ፣ እሱም አዲስ አይደለም። ስለዚህ ምንም ተጠያቂነት አይመጣም ማለት ነው። ምናልባት ይሄ የኢትዮጵያ የባህር ትራንስፖርት እና ሎጂስቲክስ ከዛም ሰዎች ተነስተዋል። ለምሳሌ በሪሶ አመሎን አንስቶ ሌላ የራሱን ተላላቂ ሰው አስቀምጠዋል አብይ። ምንም ለውጥ የሚመጣ ነገር የለም፣ አይመጣም። ስለዚህ አሁን የኢትዮጵያ የግብርና ስራዎች ኮርፖሬሽን ዋና ስራ አስፈጻሚ